ትግራይ አይዶል ስሜ መሰረት ሲሳይ ይባላል የመጣውበት ደግሞ ጎንደር ላይ ነው ጎንደር ሆኖ ብልኮ አካባቢ ላይ ነው እሺ በጣም ጥሩ ነው እስቲ እዚህ ከመጣሽ ስንት ጊዜ ሆነሽ 3 ወር ምናምን ያደርገኛል ይሆንሻል እሺ ስለዚህ እዚህ መድረክ ላይ ለመሳተፍ ወይም ደግሞ እዚህ ውድድር ላይ ለመሳተፍ ምንድነው ኢንስፓየር ያደረገሽ አነሳሳሽ ምንድነው ያነሳሳኝ በቤተሰቦቼ ምክንያት ነው ምክንያቱም ያነሳሳበኝ ምክንያት በቤተሰቦቼ ምክንያት ያልኩበት ምክንያት በብዙ ነገር ነው ከነዚህ ውስጥ አንዱ ደግሞ ጓደኛዬ ሄደች ሳለ በጓደኛዬ ሄደች ሳለ ጉዳት ደረሰባትና በሷ ምክንያት አዲስ ዘፈን በማውጣቴ ነው ሁለተኛው ደግሞ ጥበብ መድረክ የመረጥኩበት ምክንያት ደግሞ ታዋቂ የትግራይት ዘፋኝ መሆን ስለምፈልግ ነው ሌላ የመጨረሻው ደግሞ የምላችሁ ነገር ትግርኛ ዘፈን በጣም ደስ የሚል ነው እኔ ግን አማርኛ ስለምችል ነው እንጂ ትግርኛ ባወጣ በጣም ደስ እንደሚል እስቲ ሌላ ሙዚቃ አለሽ እንደ ራስሽ የዘፈንሽ ወይም ደግሞ የሰራሽ ሙዚቃ ካለ አለ ምን የሚል ነው በሀገራችን እንደገና ህይወት ለካ እንደዚህ ናት የሚለው እስቲ ትንሽ በይልኝ በሀገራችን እንደግ በሀገራችን እንልማ እኮ በሰው ሀገር ምንስ ደስ ይላል ሰዎች በሄዱበት እየቀሩ እናትና አባት ያስጨነቁ እንዴት ይቻላል ስደት እንዴትስ ይሆናል በቃችን እሺ ያው ካለው የሀገራዊ ሁኔታ ጋር የተያያዘ ነው ሙዚቃሽ ማን ነው የሰራልሽ የት ነው የሰራሽው ይሄን አንድ ከጓደኛዬ ጋር ነው የሰራሁት እሷ በሀገራችን እንደግ የሚለው ስታወጣው እኔ ደግሞ ሌላ ዜማው ምናምን ነገር አናወጣሁት ማለት ነው እሺ በጣም አሪፍ ጅማሬ ነው እስቲ ከማን ጋር ነው የመጣሽው እዚህ ከናቴ ጋር እናትሽ ለዚህ መድረክ እንድትመጪ ያደረገችልሽ ነገር ካለ እስቲ ንገሪን አው ብዙ ነገር አድርጋልኛለች ከሱ መካከል ደግሞ እናቴ ያረገችልኝ መካከል አንዱ ከወደዚህ እንድመጣ አስገፋፍታኛለች ሌላ ደግሞ የሚለው ነገር ሌሎች አይቻልም ሲል እሷ ተነሳስታ አይዞሽ ትችያለሽ ምናምን በማለት ተረድታኛለች ማለት ነው አው የማይቻል ነገር የለም ከፈለጉ እና ፍላጎት ካላቸውና ፕራክቲስ ካደረጉ የማይቻልና የማያልፍ ነገር የለም በጣም እዚህ ስለመጣሽ ደስ ብሎናል ለዚህ ፕሮሞሽን መነሳሳት ወይም ደግሞ ሞሎ ለማደግ ምን መደረግ አለበት ብለሽ ታስቢያለሽ ብዙ ነገር መደረግ አለበት ከነዛ ውስጥ ደግሞ ፕሮፌሽናል ለመሆን ስትጥሪ ሁሉ ነገር ማድረግ እንደሚችል ነው ከጣርክ ሁሉ ነገር እንደሚገኝ ተስፋ አድርጋለሁ ይሄን መድረክ በመፈጠሩ ይሄን መድረክ በመዘጋጀቱ እዚህ ከተማ ላይ ለሀገሪቱ ወይም ደግሞ ለአካባቢ ማህበረሰብ ምን አይነት አስተዋጽኦ ወይም ደግሞ ምን አይነት ጠቀሜታ አለው ብለሽ ታስቢያለሽ አልገባኝም ጥያቄውን ደግሚት ይሄ መድረክ እዚህ በመፈጠሩ ወይም ደግሞ በመዘጋጀቱ አለአካባቢው ህብረተሰብ ወይም ደግሞ ለቋንቋው እድገት ምን አይነት አስተዋጽኦ አለው ብለሽ ታስቢያለሽ አስተዋጽኦ አለው ብዬ አስባለሁ ምክንያቱም የትግራይ ባህልን ለማሳወቅ የኢትዮጵያን ባጠቃላይ የኢትዮጵያን ባህል ለማሳወቅ ይረዳል ብዬ አስባለሁ በመጨረሻ ማስተላለፍ የምፈልጊው መልእክት ካለ ማስተላልፈው መልእክት ያለው ለቤተሰቦቼ ለዚህ ስላደረሳችሁኝ አመሰግናለሁ ለማለት ፈልጋለሁ እሺ አንቺም እዚህ ስለመጣሽ እናመሰግናለን ትግራይ አይዶል እሺ እንኳን ደህና መጣችሁ እግዚአብሔር ይመስገን መረጃ እንደደረሰን የዚህ አካባቢ ተወላጅ መሆንሽና እና ግን ትግርኛ መናገር እና መስማት እንደማሰሚ ነው የሰማነውና አማርኛ እንድትዘፍኚ ፈቅደናል ማለት ነው ላንቺ ለብቻሽ ለቀጣይ ግን ትግርኛ ችለሽ ትግርኛ ዘፈን እንደምታቀርቢ ተስፋ እናደርጋለን ስምሽ ንገሪኝ ስሜ መሰረት ሲሳይ ይባላል መሰረት የመጣሽው ጎንደር የማን ዘፈን ነው የምታቀርቢው የኛዎቹ የዘፈኑትን የኛዎቹ ኦር ቀጥይ ሩቅ ማዶ ሩቅ አገር ሄዳለች እቲ አበባ ውብ ዓለሜ ይታለች በኔ እድሜ ነበር የተላከችው በማታውቀው ሀገር የተሸኘችው ቀርቶ ትንፋሿ መች ሩቅ ነበር እኔ ለታናሿ ከፊደል ገበታ ነጥቀ አንገቷ ለቀንበር ጥለ
የእድሜ ልክ ሐዘኔ ዳግም እንደማይሽ ምን አውቃለሁ እኔ ከፊዳውን ገበታ ነጥቀ አንገቷን ለቀንበር ጥለ የእድሜ ልክ ሐዘኔ ዳግም እንደማይሽ ምን አውቃለሁ እኔ ስማ በለው በለው ስሚ በሏት ስማ በለው እኔን ተውኝ ህልሜ ነው በሀገሬ ላጸናችሁ የተምሬ ከእጆቼ የጎረቤት ቤት ጣሪያው ቢያበራ እኛም በየቦታው ስደት አይጥራ ቀርቶ የሚያወጣ እውቀቱ ነው እንጂ መች ሩቅ ነበር ልንጋደጅ ስማ በለው ስሚ በላት ስማ በለው ጎራውና አንድ ኮንከሬ ዘመድ በማይገኝለት እንደዚህ የሚባል ከሀገር ሲወጣ ስደት ከሀገር ተከክር እስኪመለስ ይኸው ዘራፍየው ገና ስሬ ላበረከ ፊቴ አረጎራውና እሺ መሰረት እድሜሽ ስንት ነው? 13 ወደ 13 አዎ ለዛ ነው ድምጽሽ ማለት የልጅነት ድምጽ ነውና እዛ ዘፈን ውስጥ ገብተሽ ትንሽ እያስቸገረሽ ያየነውና እኔ በበኩሌ ለቀጣይ ተዘጋጅተሽ በደንብ ድምጽሽን የምናይበት ነገር ሰርተሽ እንድትመጪ እድል ቢሰጥሽ እዚህ ዛሬ የሰራሽው ግን የተወሰኑ ክፍተቶች አሉ ግን ማደንቀው ነገር ምንድነው ስሜትሽና ፍላጎትሽ ጥሩ እንደነበር ነው እና አንድ እድል ቢሰጥሽ ላለው ያው መድረክ አያያዝሽ በጣም ጥሩ ነው ኦዲየንስ ተቋጥረሽዋል ስሜትሽ ጥሩ ነው ገና ልጅ ነሽ እና እኔም ወደ ሁለተኛ ዙር እንድታልፊ በመጀመሪያ እንኳን ላገርሽ አፈር በሰላም አመጣሽ እንኳን ደህና መጣሽ ቀጥሎ ከመጀመሪያ ዘፈኑ ሲመረጥ ባንቺ አቅም በዚህ እድሜ አቅም መሰራት ትንሽ ይከብዳል መጀመሪያ ብዙ ሰዎች ነው የሰሩት ይሄ ዘፈን የአምስት ልጆች አሉ ዛስ የአምስቱንም ድምጽ ከቨር ማድረግ ላንቺ ትንሽ ይከብዳል የሁሉንም ድምጽ ማምጣት መቻል አለብሽ ስለዚህ ለኔክስት ለቀጣይ ስትመጪ ባንድ ሰው ብቻ የተዘፈነ ዘፈን ይዘሽ እንድትመጪ ሌላ ሙዚቃ አንድ ዜማ ስታጠኚ በዜማው ውስጥ ቅኝት የሚባል በጣም ትልቅ አንደርስታንዲንግ የሚፈልግ ነገር አለ ቅኝት ምንድነው በመን ቅኝት ውስጥ ነው የምሰራው በትዝታ ነው በባቲ ነው በማይነር ነው አንቾህዬ ነው አምባሰል ነው እነዚህ ነገሮች ቼክ አድርገሽ በቅኝቱ ውስጥ ኤክሰርሳይዝ አድርገሽ ፕራክቲስ አድርገሽ በቅኝቱ ውስጥ ሆነሽ ዘፈኑን መስራት መለማመድ አለብሽ ከቅኝት እየወጣሽ እየገባሽ ከሆነ የምትሰሪው በጣም ከባድ ክፍተት ነው አሁን የሰራሽው በዛ ነው በመጀመሪያው ቨርስ ላይ 3 ጊዜ ቅኝት ቀይረሽ 3 ጊዜ ሜጀር እየቀያየርሽ ነበር ተወርጃለሽ ትወጫለሽ ይሄ ሜጀር ማለት አንዴ ታወፍሪዋለሽ አንዴ ቀጠን ብለሽ ትወጫለሽ ወደ ላይ በማይገባው ቦታ ማለት ነው ስለዚህ ማጥናት ካለብሽ እያንዳንዷን ትንንሽ ነገሮች በሙዚቃ ውስጥ ያሉ ትንንሽ ነገሮች ዲቴይል ያያየሽ ማጥናት ከዛ አቅምሽ አሪፍ ነው ያለሽ ያመጣሽ እዚህ መድረክ ድረስ ያመጣሽ ነገር ጥሩ ነው እሱን ሳናደንቅ አንቀርም ስትሰሪ ድምጽሽ ጉልበት እንዲኖረው ኃይል እንዲኖረው እንደዛ በጉልበት መስራሽ በኃይል መስራት ማጥናት በደንብ ካጠናሽ ጥሩ ነገር ትሰራለሽ ለኔክስት እየተኮላተፍሽም ቢሆን ትግርኛው እያቃተሽም ቢሆን ትንሽም ብትሆን ትግርኛ ሞክሪና ነይ እናመሰግናለን እሺ አመሰግናለሁ ትግራይ አይዶል